ቢስሚላሂር ረህማኒር ረሂም ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቅድም የሆነን አያ ስቀራ ያ አያ ነብዩን ሰለላሁ ዐለይሂ ወሰለም ማስጠንቀቅ ብቻ ሳይሆን ለኛ የተወረደ መሰለኝና ምክንያቱም አላህ ሱብሓነሁ ወተዓላ ነብዩ ምን ላይ እንደሚሞቱ ምን አይነት ኑሮ እንደሚያሳልፉ በደንብ አድርጎ ያውቃል። ወላኪን ያ አያ ነብዩ ሰለላሁ ዐለይሂ ወሰለም ኺጣብ ሲያደርጋቸው እኛንም ፈልጎን ነው በሚል የተለያዩ ተፍሲሮችን ከፍቼ ማንበብ ጀመርኩኝ። ወላሂ ተፍሲሮቹ ላይ ያገኘሁት ነገር አብዛኛው የሚያስደነግጥ ነበር። ምክንያቱም አያው ውስጥ የተጠቀሰው ነገር በጣም ከባድ ከመሆኑ የተነሳ ማለት ነው። እስቲ በደንብ አድርጋችሁ ስሙኝ። አላህ ምን ይላል መሰላችሁ ለነብዩ ሰለላሁ ዐለይሂ ወሰለም ወለቀድ ኡሒየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን በሊላሂ ፈዕቡድ ወኩን ሚነሽ ሻኪሪን አለ አላህ ሱብሓነሁ ወተዓላ። ወለቀድ ኡሒየ ኢለይከ ወደ አንተ እኮ ራእይ ተወርዷል ወይ ደግሞ ወሕይ ተደርጓል። ወኢለ ለዚነ ሚን ቀብሊከ ካንተ በፊት ወደ ነበሩትም ነቢያቶችም ራእይ ተደርጓል። ምን ተብሎ ነው የተነገረው? ምን ተብሎ ነው ራእዩ የተወረደው ስንል ለኢን አሽረክተ በአላህ የምታጋራ ከሆነ ማንን ነው? ነብይን እኮ ነው። ሌት ተቀን አላህን የሚገዙትን አላህን ከመገዛታቸው ብዛት እግራቸው የተሰነጣጠቀውን ነብይን ሰለላሁ ዐለይሂ ወሰለም ነብዩን ብቻ አይደለም በነገራችን ላይ ከሳቸው በፊት የነበሩትንም ነቢያቶች ሲባል ዳውድም አለበት እኮ። ዳውድ አንድ ቀን እየጾመ አንድ ቀን የሚፈታ ነብይ እሱ ብቻ አልነበረም። አዩብም አለበት እኮ። አዩብ 10 ምናምን ዓመታት በቁስል የተፈተነውን ነብይ ያ ሁላ ችግር ደርሶበት ያን ሁላ ነገር በሰብር አሳልፎ አላህ ግን ምን ብሎ ነገራቸው? ለኢን አሽረክተ ለየሕበጠነ ዐመሉከ በአላህ የምታሻርኩ ከሆነ ለየሕበጠነ ዐመሉከ። ይህን ነገር ፈትሑል ቀዲር ላይ ገብታችሁ ብታነቡት ተፍሲር ኢብኑ ከሲር ላይ ቁርጡቢ ወላሂ ትደነግጣላችሁ ተፍሲሮቹን። ለኢን አሽረክተ ሽርክን ብትሰራ በአላህ ብታጋራ ለየሕበጠነ ዐመሉከ ከሽርኩ በፊት የሰራኸውና በሽርኩ ጊዜ ሽርኩን እየሰራህ የሰራሃቸው ነገሮች በአጠቃላይ ለየሕበጠነ ነው ያለው። ድምጥማጡ ነው የሚጠፋው፣ ይወድማል ነው ያለው። አስባችሁታል? الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا። አንድ ግለሰብ እኮ ሰላቱ በጣም ከረዘመ ሱናም በጣም ካበዛ ብዙ መልካም ስራ አድርገን እኛ የምናስባቸው ነገሮችና ሸሪዓው ያዘዘበትን ነገር ሲሰራ ከተመለከትነው ሙሉ በሙሉ በቃ እከሌ እንዴ ሱማ ብለን ልንደመድም ነው የምንሮጠው። ረብል ዒዘቲ ወልጀላል ግን አጥር ያለውን መንገድ ነገር ለኢን አሽረክተ እንኳን ሌሎቹ ቀርተው አንተ እንኳን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለኢን አሽረክተ በአላህ የምታጋራ ከሆነ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን ስራህ በአጠቃላይ ይወድማል፣ ይጠፋል። ከዚያስ ወለተኩነነ ሚነል ኻሲሪን ከከሰሩት መሃል ትሆናለህ አላቸው። እንዴ ነብዩ ሊከስሩ ነበር እንዴ? ላ እንደማይከስሩ አላህ ሱብሓነሁ ወተዓላ ያውቃል። እንደማይከስሩ በአዘል እንደጻፈውም ያውቃልም። ወላኪን እንኳን ሌሎቻችሁ ከስር ያላችሁት ኖርማል ሰዎች ቀርታችሁ ነቢያቶች እንኳን ያን ሁላ መስዋዕትነት ከፍለው ሽርክን ከሰሩ ስራቸው በአጠቃላይ በግንባራቸው እንደሚባልና ተቀባይነት እንደማይኖረው ረብል ዒዘቲ ወልጀላል ነገረን። ይህ ነገር ከገለጸ የሚገልጸው ምን ያህል የሽርክ ጉዳይ በአላህ ማጋራት የሚባለው ነገር አላህ ዘንድ ከባድ ቦታ እንዳለው ነው። ከዚህ ጉዳይ ጋር ተያይዞ አላህ ሱብሓነሁ ወተዓላ ቀጠለና በዚህ አያ ምን አለ? በሊላሂ ፈዕቡድ ግን አለ አምላክህን አላህን በብቸኝነት ተገዛው፣ ወኩን ሚነሽ ሻኪሪን ከአመስጋኝ ባሪያዎችም ሁን አለ። ወኩን ሚነሽ ሻኪሪን አላህን ከሚያመሰግኑትም ሁን። በሊላሂ ፈዕቡድ ሲል ሽርክ የሚሰራው በዒባዳ ስለሆነ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ደግሞ ሲነግረን ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ አዱዓኡ ሁወል ዒባዳ። ቁርአን ላይ ደግሞ አላህ ሱብሓነሁ ወተዓላ ሲናገር ባሮቼን ወደ እኔ እንዲለምኑኝ እንዲጮሁ ንገራቸው አለና ኢነለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። ዱዓውን አላህን መለመኑን ወደ አላህ ተመልሶ አላህን መጠየቁን ምን አደረገው? የስተክቢሩነ ዐን ዒባደቲ ነው ያለው። እኔን ከመገዛት ከዒባዳ አድርጎ አስቀመጠው ማለት ነው። ዒባዳ የሚለው ራሱ በዱዓ ፈሰረው ማለት ነው። ከዚህ የምንገነዘበው ምንድነው? የሚለመነው አላህ ብቻ ካልሆነ የምንሰራው ሰላቱም ጾሙም ምኑም እንኳን ተስቢህ ማድረግ አይደለም ሌት ተቀን ተስቢህ ካደረግን ሌት ተቀን ዒባዳ ካደረግን ከአላህ ሱብሓነሁ ወተዓላ ጋር ግን ሌላ አካል የምናጋራ ከሆነ ለአላህ ብቻ የሚገባውን ስግደትን ከአላህ ውጭ ለሌላ የምንሰጥ ከሆነ ለአላህ ብቻ የሚገባውን ልመናን ከአላህ ውጭ ለሌላ የምንሰጥ ከሆነ ለአላህ ብቻ የሚገባውን የትኛውንም ኢስቲጋታም ይሁን ኢስቲዓዳም ይሁን እገዛም መጠየቅም ይሁን ምኑንም ይሁን ከአላህ ውጭ ለሌላ አካል አንስተን የምንሰጥ ከሆነ እዚህ ነጥብ ላይ መውደቃችን ነው። ስለዚህ ወንድሞቼ አላህ ልቀበላችሁም አላለም። አላህ ለምኑኝ እቀበላችኋለሁ፣ ጠይቁኝ እሰጣችኋለሁ። ያ ብቻ አይደለም እኮ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። ስለኔ ባሮቼ ሲጠይቁ እንዲህ ብለህ ንገራቸው። ስለኔ ሲጠይቁ እንዲህ ብለህ ንገራቸው። ፈኢኒ ቀሪቡን እኔ በጣም ቅርባቸው ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓን የትኛውም ለማኝ የትኛውም ጠያቂ የትኛውም
ዳዕወተ ዳዒን ያለው አልሙስሊሕ አላለም፣ አልሙእሚን አላለም፣ አተቂይ አላለም፣ አነቂይ አላለም። ዳዕወተ ዳዒን ያለው የለመነኝን የትኛውንም ባሪያ እሰማዋለሁ፣ እቀበለዋለሁ። ታዲያ ለምንድን ነው ዱዓችንን ለሌላ ሰው አስጠግተን የምንሰጠው? ታዲያ ለምንድን ነው ዱዓችንን ወደ ሙታን የምናስጠጋው? ወደ ሙታን ማስጠጋቱን ቁርአን አዞናል፣ ሐዲስ አዞናል፣ አላዘዘንም፣ ከለከለን እንጂ። ለምን ህይወታችንን ሪስክ ላይ እንጥላለን? ለምን ዒባዳችንን እድሜ ልካችንን የምንለፋበትን ነገር የመጣንለትን ዓላማ ዒባዳን አላህ መገዛቱን ለምን አሳልፈን ለሆነ ለእልህ ብለን እልህ ለመጋባት እንትናን ለማሸነፍ እንትን ለማድረግ በሚል ለምን ዒባዳችንን ቀብራችንን ለምን እናጨልመዋለን? ወንድሞቼና እህቶቼ የአላህ ቃል ግልጽ ነው። የአላህ ቃል ማስተባበል አያሻውም። የአላህ ቃል ለመስማት የፈለገና ለማዳመጥ ለመከተል ለፈለገ ወላሂ العظيم በጣም ግልጽ ነው። ተፍሲሩን ሳትከፍት ይገባሃል፣ ግን ተፍሲሩን ስትከፍት የበለጠ ይከፈትልሃል፣ የበለጠ ይገለጥልሃል ውስጥ ያለው ነገር። ምክንያቱም ከኛ በላይ ዒልሙን የተረዱት ዑለሞችን በደንብ አድርገው ስለሚያስረዱ። ስለዚህ ወንድሞቼ አንዳንድ ሰዎች አንዳንድ ነዋዲር የሆኑ ሰዎች የተናገሩትን ነገር መከተሉን ትተን አላህ በቁርአኑ ላይ በግልጽ ያስቀመጠውን በብቸኝነት ተገዙኝ ያለውን በብቸኝነት አምልኩኝ ያለውን ነገር እንከተል። እከሌ እኮ ዒባዳውን ብትመለከት ሰላቱን ብታይ እረፍት ራሱ የለውም። እረፍት ቢኖረውም እረፍት ባይኖረውም ሌት ተቀን አላህን ቢያመልክም አላህን ከማምለክ ብዛት እንዲሁ ደሙ እንኳን ቢቆም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እኮ ዒባዳ ከመስራታቸው ብዛት እግራቸው ዝሎ ነበር እኮ አይደለ እንዴ? እግራቸው እኮ ደም ቋጥሮ ነበር እኮ ከዒባዳ ብዛት ተሰርጣጥቆ ነበር እኮ ከኋላ በኩል እግራቸው። የእሳቸው ብቻ አልነበረም፣ የብዙ ሰሃቦች እንደዚያ ነበር። አላህ ደግሞ ሲነግራቸው እንደነ አዩብ ያሉ 10 ምናምን ዓመት ቆስለው ሰብር ያደረጉትን ነቢያቶች እንደነ ዳውድ ያሉ እንደነ ሱለይማን ያሉ ትላልቅ ባሮችን እነሆ ካነ አብደን ሸኩራ የተባሉ እንደነ ዳውድ ያሉ ትላልቅ ነቢያቶችን እነኚህን ሁላ ነቢያቶች ተሰጥተው አላህ Subhanahu Wa Ta'ala ሲሰጣቸው ያመሰገኑትን ሲነሳቸው ያመሰገኑትን አላህ Subhanahu Wa Ta'ala ليغفر لك الله ما تقدم من ذنبك وما تأخر ብለው ሙሉ በሙሉ ምህረት ከሰጣቸው በኋላ አፈላ አኩኑ عبدا شكورا ብለው አላህን ሲገዙ የነበረውን ትልቁን ነብይ ለኢን አሽረክተ ለيحبطن عملك ولا تكونن من الخاسرين በአላህ የምታጋራ ከሆነ ትጠፋለህ አለው ولا تكونن من الخاسرين ለኢን አሽረኩ ለحبط عنهم ما كانوا يصنعون ይላል በሌላ አያ ውስጥ ደግሞ እነሱ እኮ ቢያጋሩ ኖር የትኛውም የአላህ ባሪያ በአላህ ቢያጋራ ከአላህ ውጭ ሌላን አካል ተግባባን አይደል ይጠቅማል ይጎዳል ብለው ካሰበ አንዳንድ ሰዎች እኮ እኔ ወላሂ ወንድሞቼ አንዳንዴ ቀይ መስመር ላይ ባንጫወት መልካም ነው። ሽርክና ተውሂድ የሚባለው ነገር እንደ ዋጅባትና ሱና ብቻ አይደለም። የጀነት የጀሃነም ጉዳይ ነው። የጀነት የጀሃነም ብቻ አይደለም ደግሞ ጀሃነም ውስጥ የመዘውተርና ያለ መዘውተር ጉዳይ ነው። በጣም ከባድ ነጥብ ነው። እንዲህ ባለ ነገር ባንጫወት አይ እንትና እንደዚህ ብለዋል፣ እንትና እንደዛ አድርጓል፣ እንትና እንደዚህ ብለዋል የሚለው ነገር ይልቅ ወደ ቁርአን ወደ ሐዲስ ወደ ትክክለኛው ወደ ቀደምቱ ወደ ሰሃቦቹ አካሄድ ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ተመልሰን ነገሮችን ሁላ ሰከን ባለ መልኩ እልህኛነት ሳይጋባበት እከሌን ለማሸነፍ የሚል ነገር ውስጣችን ሳይኖር እውነት ለአላህ ብቻ ራሳችንን ሙጀረድ አድርገን አላህን እንገዛለን ማለት ነው።